ሰላም ጤና ይስጥልኝ እንደምናላችሁ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨለማ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋው እንዳትል ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳትናት ጅልም ማለፍ ፈተና ሊያሳጣን ሁሉን ያለንን ሊነጥቀን እሱ የሰጠንን ይችላልና መውሰድ ከቶ አይበድልም ሳማድ አካል ቢጎልህ ሰውነት ቢርቅ ፍጹም ጤንነት በልብ ተስፋ እስካለ ብስራት ያዘለ ቀን አለ አልሐምዱሊላህ ምስጋና ላንተ ይሁን አላህ አልሐምዱሊላህ ምስጋና ላንተ ይሁን ያማውላ አሻግሮ ቃኝ ስኬትን ልብስ ያደረገ ትዕግስትን በጀነት መዋብ ያገደ እሱም ተፈጥሮ ወደደ አመስግን በግልጽ በስውር የሱ ነውና ተአምር ተንትነ ጠልቀ ካየኸው ያለህ ይበዛል ካጣኸው አመስግን በግልጽ በስውር የሱ ነውና ተአምር ተንትነ ጠልቀ ካየኸው ያለህ ይበዛል ካጣኸው አልሐምዱሊላህ ምስጋና ላንተ ይሁን አላህ አልሐምዱሊላህ ምስጋና ላንተ ይሁን ያማውላ ሽንኩርቱን ጨምሬ ካቁላላሁት በኋላ ቲማቲም የተፈጨውን ቲማቲም ጨምራለሁ በትንሹ ይሄው እንደምትመለከቱት ቲማቲሙን ጨመርኩት ቲማቲሙን ጨምሬ አቁላለዋለሁ በደንብ እንዲበስል አድርጋለሁ እንደዚህ እያደረገው እንግዲህ ቲማቲሙን እስከሚበስል ድረስ ከደን እያደረገው ቁሌቱን ቆንጆ አድርጌ እሰራለሁ እንደምትመለከቱት ቆንጆ እየሆነልኝ ነው ግን እኔ ትንሽ ቀጠን እንዲል ስለምፈልግ ውሃ ጨምራለሁ በድርቆሽ ከሆነ የምንሰራው ድርቆሽ ከሆነ የምንጠቀመው ፍርፍሩን ውሃ መረቁ ትንሽ ቀጠን ማለት አለበት በደንብ እንጀራ እኔ በእንጀራ ስለሆነ ዛሬ እየሰራሁ ማሳያችሁ ወፈር ያለ ቁሌት ነው የምሰራው ማለት ነው ድርቆሽ ሲሆን ግን ድርቅ እንዳይልብን ትንሽ መረቁን ቀጠን ማድረግ ይኖርብናል ቁሌቱን ቀጠን ያለ ቁሌት ሰርተን ማዘጋጀት ይኖርብናል እንግዲህ በደንብ አድርጌ እሳቱን ቀንሼ አንተከትከዋለሁ ከዚያ በመቀጠል ነጭ ቅመም ነው የምጨምረው ቅመማ ቅመሞቹ ከሌሏችሁ ነጭ ሽንኩርቱን ብቻ መጠቀም ትችላላችሁ ያን ያህል አስፈላጊ አይደለም ማለቴ ነው ግን ስለሚጣፍጥ ጨምርኩ እኔ ስላለኝ ማለት ነው ከሌለ ችግር የለውም ነጭ ቅመሙን ጨምሬ ትንሽ ካንተከተኩት በኋላ ከዛ ኮረሪማ እንጨምራለን
ኮረሪማ በትንሹ ነው ጨመርኩት፣ ወይም መከለሻ ያላችሁ መጠቀም ነው። ቅቤ በትንሹ አለመጨመር ትችላላችሁ። ከዛ ቅቤውን ኮረሪማውን ጨምሬ እንደዚህ ቆንጆ አድርጌ እቀላቅለዋለሁ። ከዚህ በኋላ ቁሌቱን ቆንጆ አድርጌ ሰርቼ ጨርሻለሁ። በመጨረሻ እንቁላሉን ነው የማደርገው። እንቁላሉን ትንሽ እንደዚህ በቢላዋ እንደዚህ ሰንጠቅ እያደረገው ቁሌቱ ላይ አደርጋለሁ። ጨው እንደ ፍላጎታችን እንጨምራለን። እንቁላሉን ጨምሬ ከቁሌቱ ጋር እንደዚህ ቀላቀልሁት። ከዚያ በመቀጠል እንጀራ እዚህ ጋር አዘጋጅቻለሁ። እንጀራውን ጠቅልሌ እንደዚህ ቆራርሰዋለሁ። ይሄው ከዚያ በኋላ እንጀራው እንደዚህ ቆራርሼ ካዘጋጀሁ በኋላ አዘጋጀሁት ቁሌት ላይ ጣል ጣል አድርጌ ቆንጆ አድርጌ ማፈርፈር ነው። ይሄው ቁሌቱ የሚያምር የሚጣፍጥ ሁሉ ነገር የተስተካከለ ጨውንም ቅመሙንም ቅማምሼ አስተካክዬ ያዘጋጀሁት ቁሌት ነው። እንጀራውን ከዚህ በኋላ ጣል ጣል አድርገን ማፈርፈር ነው። እኔ በእንጀራ ሲሆን ማፈረፍረው ከእሳቱ ላይ አውርጄ እንጀራውን ጨምራለሁ። ቁሌቱን ከእሳቱ ላይ አውጥቼ ማለት ነው። ድርቆሽ ሲሆን ግን እሳቱ ላይ እንደሆነ ነው የማደርገው። እናንተ እንደ ፍላጎታችሁ። አያችሁት? እንደዚህ ቆንጆ አድርገን አፈረፈርኩት። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንቁላሎችን ሁለት ከፍላቸዋለሁ። እንደዚህ አድርጋችሁ እንግዲህ ቆንጆ ቁርስ መስራትና መመገብ ትችላላችሁ። እኔ እንደዚህ እንቁላሉን እንደዚህ አድርጌ ከፈልኩት። ከፈልጋችሁ እንደ ፍላጎታችሁ ማድረግ ትችላላችሁ። በጣም ቀላል ነው። እንግዲህ እንደዚህ ፍርፍርን ቆንጆ አድርጌ ሰርቻለሁ። እንደዚህ ቆንጆ አድርጌ ቀላቅዬ ካዘጋጀ በኋላ ከዚህ በኋላ ለምግብነት ማቅረብና መመገብ ነው። እዩት እንዴት እንደሚያምር ሲጣፍጥ ደግሞ ሰርታችሁ ሞክሩት። እንጨልፍና ከዚህ በኋላ ማቅረብና እንመገባለን ማለት ነው። እዩት። እንጀራ ላይ አድርጌ ደግሞ ላሳያችሁ። እዚህ ጋር እንጀራ አዘጋጅቻለሁ። ከዚያ በኋላ ያዘጋጀሁትን የሰራሁትን ፍርፍር እንደዚህ ቆንጆ አድርጌ እንጀራው ላይ አድርጌ አቀርባለሁ ማለት ነው። ሲያዩት በጣም ነው የሚያምረው፣ ሲጣፍጣል ደግሞ። እንግዲህ እንደዚህ ሰርታችሁ ፍርፍርን ሞክሩት። በጣም ቆንጆ ነው። ከዚህ በኋላ ለአይን እንዲያምር ከፈለግን ቃሪያ ጣል ጣል ማድረግ እንችላለን። አስፈላጊ አይደለም ግን እንደዚህ ስታቀርቡ ስትመገቡ ለአይናችሁ እንዲያምር ከፈለጋችሁ እንደዚህ ቆንጆ አድርጋችሁ በቃሪያ አሳምራችሁ ማቅረብና መመገብ ትችላላችሁ። እዩት። ለዛሬ ይዤላችሁ የቀረቡት ቪዲዮ እንግዲህ ይህንን የመሰለ የፍርፍር አሰራር ነው። በጣም ነው የሚጣፍጠው። በጣም ቆንጆ ነው። ስለተከታተላችሁ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው